ሰላም ለእናንተ ይሁን። እንዴት ናችሁ? እንግዲህ ከባለፈው የቀጠለ ነው። ባለፈው ክፍል 1 የመንፈስ ቅዱስ ማንነት who is the Holy Spirit በሚል ተምረን ነበር። ዛሬ ደግሞ ክፍል 2ን ማስታወሻና መጽሐፍ ቅዱስ ያዙ። ክፍል 2 የመንፈስ ቅዱስ ጥቅሞች ወይም ባፕቲዝም ኦፍ ዘ ሆሊ ስፒሪት በሚል ጻፉ። የመንፈስ ቅዱስ ጥቅም ባፕቲዝም ኦፍ ዘ ሆሊ ስፒሪት በሉ። የመንፈስ ቅዱስ ጥቅም በአዲስ ኪዳን ውስጥ እጅግ ጠቃሚና አማኞችን ወደ አዲስ መንፈሳዊ የኃይል ደረጃ የሚያሸጋግር ተሞክሮ ነው። አንደኛ፣ ትርጉሙና መጽሐፍ ቅዱሳዊ መሰረቱ በሉ። ትርጉሙና መጽሐፍ ቅዱሳዊ መሰረቱ በሉ። የመጽሐፍ ቅዱስ ጥቅም ማለት በአማኝ ሕይወት ላይ የመንፈስ ቅዱስ ሙላት ኃይል የሚገለጥበት፣ አማኙ በመንፈስ ቅዱስ ውስጥ ሙሉ በሙሉ የሚጠልቅበት፣ የሚጠመቅበት መለኮታዊ ተሞክሮ ነው በሉ። አንደኛ፣ የኢየሱስ ክርስቶስ ተስፋ በሉ። የኢየሱስ ክርስቶስ ተስፋ በሉ። ዮሐንስ ወንጌል 14:16 ኢየሱስ ከመያዙ በፊት ሌላ አጽናኝ እንደሚልክ ተስፋ ሰጥቶ ነበርና እናንተ አንብቡት ጊዜ ስለሌለኝ ነው። ዮሐንስ 14:6 ከአምልኮቱና ከትንሣኤው በኋላ ለደቀ መዛሙርቱ ከላይ ኃይልን እስኪለብሱ ድረስ በኢየሩሳሌም እንዲቀመጡ ወይም እንዲቆዩ አዟቸው የነበረበት ክፍል ሉቃስ 24:49 ሉቃስ 24:49 ሁለተኛ፣ አንደኛ የኢየሱስ ክርስቶስ ተስፋ በሚል ነው። ሁለተኛ ደግሞ የመጀመሪያው መገለጥ ወይም በቅንፍ ውስጥ ባለ 50 በሉት። ሐዋርያት ሥራ 2:1-4 ላይ ያለው እንደተጻፈው አማኞች በአንድ ልብ ሆነው ሳሉ መንፈስ ቅዱስ እንደ ኃይለኛ ንፋስ ወረደባቸው። ሁሉም በመንፈስ ቅዱስ ተሞሉ። በሌላም ልሳን መንፈስ ቅዱስ እንደወደደ እሳት ወደቀ ምላሳቸው ላይ አናገራቸው እንደሚል ማለት ነው። አንደኛ ትርጉሙና መጽሐፍ ቅዱሳዊ መሰረቱ ነው። ሁለተኛ የመንፈስ ቅዱስ ጥቅሞች ዓላማው ምንድን ነው? ጻፉ። የመንፈስ ቅዱስ ጥቅሞች ዓላማው ምንድን ነው? የመንፈስ ቅዱስ ጥቅም ለሁለት ዋና ዋና ዓላማ ይሰጣል። አንደኛ በሉ ለምስክርነት ኃይልን መቀበል። ለምስክርነት ኃይልን መቀበል። ለምስክርነት ኃይልን መቀበል። ሐዋርያት ሥራ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሬ ትሆናላችሁ። ባለፈው እንደተማርነው መንፈስ ቅዱስ ኃይል ሳይሆን አምላክ ነው ብለናል። አምላክ መጣ፣ ኃይልን አጎናጸፋቸው። ለወንጌሉ የኢየሱስ ክርስቶስን ያስጀመረውን ወንጌል ባለራያችን ኢየሱስ ነው። የሱን እንደ አደራ ተቀብለው በመንፈስ ቅዱስ አስቀጠሉ ማለት ነው ሐዋርያቶች እንጂ ሐዋርያቶችም ባለራያ አይደሉም። ባለራያው ኢየሱስ ነው። እኛ ባላደራዎች ነን። ምክንያቱም ባለራይ ብቻ ነው ሞቶ የተነሳው። ሌሎቻችን ሁላችን እሱን በማመን የመጣ ስለሆነ ኃይልን ሳትቀበሉ መንፈስ ቅዱስ ነው የሚወርደው አምላክ። ከዛ ኃይልን ሰጥቷችሁ ይሄዳል። ስለ ኢየሱስ ሞትና ትንሣኤ፣ ስለ ምጽአቱ ለማውራት ኃይልን ታጎናጸፋላችሁ። ስለ ወንጌል፣ ስለ መዳን፣ ስለ እግዚአብሔር ልጅ ማለት ነው። ዋናው ዓላማ ለአማኞች በድፍረት በኃይል ወንጌልን እንዲሰብኩ ማስቻሉ ነው መንፈስ ቅዱስ።
ሁለተኛ የመንፈስ ቅዱስ ጥቅሞችና ዓላማው ምንድነው? አንደኛ ለምስክርነት ኃይል መቀበል፣ ሁለተኛ ለመንፈሳዊ አገልግሎት ብቁ መሆን፣ ለመንፈሳዊ አገልግሎታችን ብቁ መሆን፣ ቤተክርስቲያንን ለማነጽ፣ ለማገልገል የመንፈስ ቅዱስ ስጦታ እንደ ትንቢት፣ የመፈወስ ስጦታ፣ ማስተማር ወዘተ እንዲገለጡ ያደርጋል። አንደኛ ቆሮንቶስ 12 ላይ ያለውን አንብቡ። ሶስተኛው የመንፈስ ቅዱስ ጥቅም ባፕቲዝም ኦፍ ዘ ሆሊ ስፒሪት፣ ሶስተኛው የመንፈስ ቅዱስ ጥምቀት ምልክቶች በሉ። የመንፈስ ቅዱስ ጥምቀት ምልክቶች በመጽሐፍ ቅዱስ በተለያየ በሐዋርያት ሥራ መጽሐፍ ውስጥ ሰዎች በመንፈስ ቅዱስ ሲጠመቁ የሚከተለውን ምልክት ይታዩቸው እንደነበር ያሳያል። አንደኛ ልሳን መናገር ስፒክ ኢን ታንክስ፣ ልሳን መናገር ስፒክ ታንክ። መንፈስ ቅዱስ እንዲናገሩ በሰጣቸው መጠን አማኙ ቀድሞ በማያውቀው መንፈሳዊ ቋንቋ መናገር ጀመሩ። ሐዋርያት ሥራ 2:4 10:46 19:6 የመንፈስ ቅዱስ ጥምቀት ምልክቶች ሁለተኛ ትንቢትን መናገርና እግዚአብሔርን ማክበር። ትንቢት መናገርና እግዚአብሔርን ማክበር በሉ። ልባቸው በአምላክ በምስጋና ሞላ ይላል። ሶስተኛውና የመጨረሻው ታላቅ መንፈሳዊ ድፍረት ማግኘት ይሆናል። ታላቅ መንፈሳዊ ድፍረት ማግኘት። ለምሳሌ ፍርሃት አድሮብን የነበረበትን ጴጥሮስ በመንፈስ ቅዱስ ከተሞላ በኋላ በሺዎች የሚቆጠሩ ሰዎች ፊት ቆሞ በድፍረት እናንተ የገደላችሁት ሐዋርያት ሥራ 2:14 ላይ ይሄን ላንብበው። ሐዋርያት ሥራ 2:14 ሐዋርያት ሥራ 2:14 እናንተ ጻፉ። ሐዋርያት ሥራ 2:14 እንደዚህ ይላል። ነገር ግን ጴጥሮስም ከ11 ጋር ቆሞ ድምፁንም ከፍ አድርጎ እንዲህ ሲል ተናገረ። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼንም አድምጡ አለ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ይነገር ዘንድ 2 ላይ ያለው ኢዩኤል ላይ እግዚአብሔር እንዲህ ይላል፣ በመጨረሻው ቀን እንዲህ ይላል፣ ሥጋ ለባሽ በሆነ ሁሉ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻቸው ትንቢትን ይናገራሉ፣ ጎበዛዝቶችም ራእይ ያያሉ፣ ሽማግሌዎችም ሕልምን ያልማሉ እያለ ድፍረት ሲያገኝ ታገኛላችሁ። ስለዚህ ዛሬ የመጨረሻውን ክፍል ጨርሰናል። ሌላ ቀን ደግሞ የኢየሱስ ክርስቶስ የመስቀሉ ደም በሚል እንመጣለን። ጌታ ይረዳኛል። ጸልየን እንጨርስ። ቅዱስና የተፈራህ አምላክ እግዚአብሔር ሆይ ስለ መንፈስ ቅዱስ በ2 ክፍል ከፍለ ስላስተማርከን እናከብርሃለን። እሱ አስተማሪ ነው ተብሎ ተጽፏልና እንድናሰላስል እንድታስተምረን በኢየሱስ ስም ጸልያለሁ። በመካከላችን ስለነበርክ ተመስገን። ለሚሰሙ ሁሉ እግዚአብሔር ሆይ ባጥንታቸው እንዲገባ ይሄ ቃል በመንፈሳቸው በልባቸው ሁሉ እንዲገባ እድሳትን እንዲያመጣ ለምንሃለሁ። እኔን ባሪያን ስላገዝከ የተሰባሪውን ሸክላ አመሰግንሃለሁ። ስለ ሁሉ ተባረክ በኢየሱስ ስም አሜን። እንግዲህ ይህ መልእክት ከደረሳችሁ ሼር እያረጋችሁ ሰብስክራይብ እያረጋችሁ እንግዲህ ከጎኔ ቁሙ በሼርና በእንትን። ታንኪዩ አመሰግናለሁ።